ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን ከ6 ወር ቆይታ በኋላ ዛሬ ብቅ ብያለሁ። ላለፉት 6 ወሮች ለምንድን ነው የጠፋሁት? በሚቀጥለው ቪዲዮዬ በአሪፉ ነግራችኋለሁ ስለ ፖለቲካ ሳወራ። አሁን ግን ማወራው በጣም ብዙ ሰዎችን ሊጠቅም የሚችል በርዕሱ ላይ እንዳያችሁት በ12500 የኢትዮጵያ ብር ጉዞ ወደ ካናዳ መጀመር፣ ወደ ካናዳ ለመግባት ደግሞ 260,000 የኢትዮጵያ ብር ገንዘብ ለሌለውስ እዚህ ሀገር መጥቶ ሰርቶ ቀስ እያለ ይከፍላል ይሉናል። ይሄ ነገር ምንድን ነው? ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን ከ6 ወር ቆይታ በኋላ ዛሬ ብቅ ብያለሁ። ላለፉት 6 ወሮች ለምንድን ነው የጠፋሁት? በሚቀጥለው ቪዲዮዬ በአሪፉ ነግራችኋለሁ ስለ ፖለቲካ ሳወራ። አሁን ግን ማወራው በጣም ብዙ ሰዎችን ሊጠቅም የሚችል በርዕሱ ላይ እንዳያችሁት በ12500 የኢትዮጵያ ብር ጉዞ ወደ ካናዳ መጀመር፣ ወደ ካናዳ ለመግባት ደግሞ 260,000 የኢትዮጵያ ብር ገንዘብ ለሌለውስ እዚህ ሀገር መጥቶ ሰርቶ ቀስ እያለ ይከፍላል ይሉናል። ይሄ ነገር ምንድን ነው? ይሄ ነገርስ እውነት ነው?